ሰላም ሰላም አቡል ጀባ ኢማን ጀባ አማን ጀባ ብለናል። እንግዲህ የጉድ ሀገር ነው አለች እማማ ልጣሽ። የእማማ ልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የድሩ ባለስልጣኖች እስከ መቼ ድረስ ነው የይቅርታ ቀብድ የሚሰጡት? የጉድ ሀገር ነው አለ ሰውየው ቢጨንቀው ነው። ባል በሁለት ነገሮች ይቸገራል። አጥር እየጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል። በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄዶ አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍኑ አሉት። ባልም ታዛዥ ነው እንደተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድልኝ ይሄን የጉድ ሀገር ምን ላደርጋላቸው ሸልል አሉት። ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋ ሁለቱም ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይሄን እጄን አወጣው። ስለሚያቀኝ እድል አልሰጠኝም። የእማማ ልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ብድግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያን እቺን ጨዋታ ያነሳት በምን መስሎ ነው? አንዱ ዛሬ እማማ ልጣሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አያሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶች ግርም ነው የሚሉ ኪሎቸውን ሁሉ ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው።
እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው። አለበለዚያ እንደ ዘፋኙ ነው የምትሆኑ። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም? የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው? በግላጭ አገኘዋ። ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት። ሰፊው ህዝብ አፍ ውስጥ አትግባ። እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም? የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው? በግላጭ አገኘዋ። ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት። አንድ ኮማሪት የምትባል ሴት ሰፈሩ ፍራሹን ላድስላት ሄድኩኝ። ልክ ፍራሹን መግረፍ ስጀምር እሳይ ጎሽ እንደዚህ ነው አዎ ትላለች። ዞር ብዬ ሳያት ታቆማለች። ድጋሚ መግረፌን ስቀጥል እሳይ እንደዚህ ነው አዎ ጎሽ ትላለች። በኋላ ሚስጥሩን ለካ ሳጠና እዚህ ፍራሽ ላይ ባለቤቷ ሰራተኛዋን አማግጧል። ዓለምሽ ዛሬ ነው ዛሬ እየተባለ ነው። ድንቅ ድግስ ነበር፣ ተበላ ተጠጣ። የማማ ልጣይሽ ጠጅ ነበር፣ በዛው ማስታወቂያ ሰራውላቸው። ሚደንቅ ሸጋ የሆነ ድግስ ነበር። የድራችን ዳኛ ሻምበል አራተኛ ልጅ ነው የተዳረችው። ግን ምን ዋጋ አለው? ድግሱ እኛ ሰፈር፣ ደጋሹ የድራችን ዳኛ ሻምበል፣ ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት። ሰው ሁሉ እያጉረመረመ ነው። በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል። አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች። የሻምበል ሚስት የሸማቾች ሊቀመንበር ነች። ልክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ጎበዝ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል? እኛ የትኛው ስኳራችንን እናስተካክል ይላል። በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው። እኔ ደስታዋ ደስታዬ ነው። ደስ ብሎኛል የሻምበል ልጅ በመዳሯ። የኛ ሰፈር ሰው ብሽሽቁን ይወዳል፣ ክብረ በዓልና ሰርግ እየጠበቀ። ድግሱ ማለፊያ ነበር። ከድግስ ስንወጣ የማማ ልጣይሽ ልጅ መንፈስ አገኘኝ። እንዲሽክ ያረጉኝ ማማ ልጣይሽ ናቸው። የሟች ባላቸውን ልብስ ብድግ አድርገው ሰጡኝ።
ካሌባው ልጃቸው መንፈስ የተረፈው መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት? ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለ3 ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ አህያ አንበሱ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አህያ አንበሳ መለሷ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል፣ ሁለተኛ ነገር አንተ ለማትበላውና ለማይመለከት ነገር ጊዜ ማጥፋት፣ ሶስተኛ ነገር የሁለታችሁ ሳይበቃ ጉዳዩን እኔ ጋር ይዘህ መጥተህ የኔንም ጉዳይ በመግደል። እቺ ጨዋታ ጥሩ ምሳሌ ሆናይ የድራችን እንዳው አንድ ሴትዮ 5ኛ ባሏን ልታገባ ጉድ ስትል የሰፈር ሰው መልእክት ላከባት። የመጀመሪያ ባል የእናት ልጅ ማለት ነው። 2ኛ ባል ግን ደግ ጎረቤት ነው። 3ኛ ባልማ የሚባላ ልጅ ነው። 4ኛው ግን እንኳን እህሏ እንቅልፍ ይገምታል አሏት። 5ኛውን ተወጪው ነው እንግዲህ ዝርዝሩን ለንፋስ አንኳሩን ለልብ ካልሰጠ መንገድም ጉዞም የተቃና አይሆንም። ለዚህ ነው እኔ ከድግሱ ላይ ደስታዋን ብቻ አይቼ የመጣሁት። እነሱማ ግራና ቀኝ ሆነው ብሽሽቃቸውን ነው የሚያደርጉት። የዛሬ ክብረ በዓልና ሰርግ በሁለት ወገኖች መካከል የሚታይ ግጥሚያ ነው የሚመስል። ይሄንን በምሳሌ እናስደግፈው። የዝንጀሮ ፉንጋ ወንድና የዝንጀሮ ቆንጆ ሴት ይጋባሉ። እንደ ዛሬው ማለፊያ ድግስ ነበረ፣ ተበላ ተጠጣ። በመጨረሻም የወንድ ወገን ሙሽሪትን ይዞ ሊወጣ ሲል የሴት ወገን ሙዚቃ ማውጣት ጀመሩ። የኛ ልጅ ጨራት በላም ጨራት በላም ማለት ጀመሩ። የወንድ ወገን ሙሽሪትን አቅፈው እየሄዱ ለናይ ኋላ ይታይ የሌለን ማንነትና ግብር ሲያላብሱ ሰርተ አለመብላትን ሲያሞጋግሱል። ጎበዝ ዝንጀሮ ጭሮ እንጂ አርሶ አይበላ። በዛሬውም ድግስ ላይ የተመለከትኩት ነገር ቢኖር ይሄ ነው። እንበለውና ጉልበቱን እያንፏቀቀው ይውጣው ዳገቱን አለ አንዱ። እንዴት ብንከፋ ነው ጉልበቱን መምታታችን ሳያንስ ዳገት እንዲወጣ ይፈረድንበት። ደሞ አንዷ ብድግ ትላለች ከሴት ወገን፣ የፈሪ ወዳጅ ታስታውቃለች፣ አፋፍራ ሆና በለው ትላለች። እስከ መቼ ድረስ ነው ለራስ ምሽግና መደበቂያ በጅቶ ምስኪኑን ሰው የሚያጫርሱት? ሁሉ ጊዜም በጥጋበኛ አህዮች እርግጫ የሚጎዳው ምስኪኑ ሳር ብቻ ነው። ደግሞ የወንድ ወገን ብድግ ይልልሃል። እንኳን እናቱ የወለደችው አማቱ ኮራች የተጋባችው ይላል። ሁሉም ለራሷ ግጥምና ዜማዋን እያደመቀች መስፈን ጀምራ። አንዱ ከ12 ዓመት በኋላ ፍርድ ቤት ሄዶ ጎረቤቱን ይከሷል። የክስ ምክንያት ምንድነው ሲባል የዛሬ 12 ዓመት
አውራሪስ ብሎ ሰድቦኛል። ዳኛው ፈገግ አሉ። ጎበዝ ከ12 ዓመት በኋላ ታዲያ ስድቡ ለምን ትዝ አለ ሲባል ዛሬ አይደል እንደ አውራሪስ ምን እንደሚመስል ያየው። ዘገባ እንዴት እንደሚያስተላልፉ ልላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም። የተገጨው ውሻ ቢሆንስ? ዘገባቸው እኮ ግርም ነው። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ እማማ ልጣሽ ወይ እንደው እንደለመዱት ያን የጤፍ ማሳቢያ ያሳዩ ምን አለ። አሉለ ደግሞ አንዳንዶች እኩል ቁጭ ብላ ያየኸውን መግለጫ እንደ አዲስ ቁጭ ብላ ተነትኑላ። ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት። ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ። አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማል። የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ። ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናምን ብለ ይጀምርና ባለቀ ሰዓት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አድርገህ ራስህ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለህ አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አርጎት እየሮጠ አይደለም ሰውየው ያራራጣው ተከተለውና መንፈስ ያሮጦ ቀበሌ ውስጥ መግባት እጁ አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው?